ሰላም ጤና ይስጥልኝ እንደምን ከረማችሁ እንደምን ሰነበታችሁ የምላችሁ ሀና ጌታቸው ነኝ እንኳን ወደዚህ ቪዲዮ በሰላም መጣችሁ አዲስ ከሆናችሁ ለቻናሌ ወይም ለዚህ ቪዲዮ እባካችሁን ቻናሌ ውስጥ የገባችሁ ጥሩ ጠቃሚ የሆኑ ትምህርታዊ አዘል የሆነ ቢዝነስ ዋይዝ ትምህርት ላይ እንዲሁም ስራ ላይ ሬዚሜ አጻጻፍ ላይ በብዙ ነገሮች ላይ እንማማራለን ሳይድ ሃስልን ዲጂታል ማርኬቲንግን የተመሳሰሉትን ነገሮችና ገብታችሁ ኢንጆይ አድርጓቸው ላለው በዛውም ላይክ ሰብስክራይብ እንዲሁም ሼር ማድረግ ለሌሎችን አትርሱ ዛሬ የምንነጋገረው ስለ ኢትዮጵያን ኮደርስ ፕሮግራም ነው ኦኬ ሶ ይሄ ፕሮግራም በኢትዮጵያ መንግስት እየተደገፈ ለ5 ሚሊዮን ወጣቶች ኮደርን እንዲማሩ የሚያደርግ ነው በዚህ ቪዲዮ ምን ማለት ነው ኮደር ኢትዮጵያ ኮደር ፕሮግራም ምን ማለት ነው እንዴት ሳይን አፕ ታደርጋላችሁ እንዴትስ ክላሱን ትጀምራላችሁ ይከፈልበታል ወይስ ነፃ ነው ከዛ በተመጨረሻ ደግሞ is it worth it like ጠቃሚ ነው በማረው ባልማረው የሚለውን እንደመጨረሻ የኔን ሐሳብ አስቀምጥላችኋለሁ አብራችሁኝ ቆዩ እሺ በመጀመሪያ የምንነጋገረው ምንድነው ኢትዮጵያን ኮደርስ ፕሮግራም ማለት ምንድነው የሚለውን ትንሽ ካነበብኳቸውና ሪሰርች ከሰራሁባቸው እንዲሁም ሪሰርች የሰራሁባቸው ሊንኮች ከዚህ ዲስክሪፕሽን ስራ አስቀምጥላችኋለሁ ሄዳችሁ ቼክ አድርጓቸው ኢትዮጵያን ኮደርስ ፕሮግራም ማለት በመንግስት እየተደገፈ በኢትዮጵያ መንግስት እየተደገፈ እስከ 2026 ማለት እንደ ኢትዮጵያን ሳይሆን እንደ አሜሪካን አቆጣጠር እንደ ዩሮፒያን አቆጣጠር በ2026 የሚያልቅ ፕሮግራም ነው በዚህ ፕሮግራም ለኢትዮጵያ 5 ሚሊዮን ወጣቶች እንዲሳተፉበት ገቨርንመንቱ የኢትዮጵያ ገቨርንመንት ሰፖርት ያደርገዋል ማለት ነው መቼ 2026 ላይ ምንም ብዙ ዲቴል ላገኝ አልቻልኩም 2026 ጃንዋሪ ላይ ሊያልቅ ይችላል ወይም ደግሞ 2026 ዲሰምበር ላይ ያልቅ ይችላል ካነበብኳቸው አንደኛው እንትን ላይ ሶርስ ላይ ያገኘሁት ኢንፎርሜሽን actually reddit ላይ ነው ያገኘሁትና ይሄ ሶርስ የሚለው በማርች 2025 እስካሁን ድረስ 580 ኢንዲቪጁዋልስ ኢንሮልድ አድርገዋል nationwide ማለት ነው only ኢትዮጵያን ብቻ ሳይሆን just nationwide ላይ እነዚህ ፕሮግራም ውስጥ ለኢትዮጵያ እንግዲህ የተሰጣት 5 ቢሊዮን ነው ስለዚህ ብዙ ኦፖርቹኒቲ አለ ለኢትዮጵያ ወጣቶች ይሄንን ፕሮግራም ገብተው ጆይን እንዲያደርጉ በዚህ ፕሮግራም ውስጥ የምታገኙዋቸው 3 ኮርሶችን አይቻለሁ የመጀመሪያው ኮርስ ፕሮግራም ፋንዳሜንታል ዳታ ሳይንስ ፋንዳሜንታል እንደገና ደግሞ አንድሮይድ ዴቨሎፐር ፋንዳሜንታል እነዚህን 3 ኮርሶች አይቻለሁ እነዚህን ኮርሶች ገብታችሁ በነፃ መማር ትችላላችሁ ማለት ነው ስለዚህ ምንድነው የኢትዮጵያ ኮደርስ ፕሮግራም እነዚህን 3ቱን ወደፊት ደግሞ በደንብ ያዳበራችሁ ስትመጡ ሞር ብዙ ኮርሶችን በነፃ የምትወስዱበት ከዛ በኋላ ደግሞ በጣም ደስ የሚለው ፓርቱ ሰርቲፊኬሽን ወርልድ ዋይድ የሆነ ሰርቲፊኬሽን ይሰጧቸዋል ያ ማለት ምንድነው በየትኛውም ቦታ ይሄንን ኮርስ ወስዳችሁ እውቅናን የሚያስገኝ ሰርቲፊኬሽን AUA አይደለ የሚድል ኢስት ከነሱ ጋራ በመተባበር ነው ይሄንን ፕሮግራም የኢትዮጵያ ፕሮግራሙን ያዘጋጀው UAE ከUAE ጋር በመተባበር ማለት ነውና በየትኛውም ዓለም እንት ላይ ልትሰሩ ትችላላችሁ ይሄንን ፕሮግራም ሰርቲፊኬሽኑን ካገኛችሁ በኋላ ማለት ነው ክላሶቹን ለመውሰድ ከ6 እስከ 7 ሳምንታት ይፈጃል እንደየ ችሎታችሁ እንደየ ዕውቀታችሁ እንደየ ታይማችሁ እንደየ ግዚያችሁ ኦንላይን ላይ የሚሰጥ ኮርስ ነው ገብታችሁ በመትችሉት ፓርት አለው በፓርቲ የገባችሁ የምትችሉትን እየተማራችሁ አንዳንዶቹ ከ6 ሳምንትን በፊት የሚጨርሱ አሉ አንዳንዶቹ አቨሬጅ ግን የተሰጠው 6 እስከ 7 ሳምንት ውስጥ የምትጨርሱት ነው ይሄንን ኮርስ ከጨረሳችሁ በኋላ ምን አደርገዋለሁ ብላችሁ ለምትጠይቁ ሰዎች ይሄን ኮርስ ጨርሱ ሰርቲፊኬሽኑን ታገኛላችሁ በዛ ወርልድ ዋይድ ዓለም አቀፍ ያገኘ ሰርቲፊኬሽን ይዛችሁ የተለያዩ ቦታዎች እንደ ኮደር
አፕላይ ማድረግ ትችላላችሁ ሪሜምበር ይሄ ሰርቲፊኬሽን ነው ኦኬ የ6 ሳምንት የ7 ሳምንት ሰርቲፊኬሽን ነው ያንን ግን በመጠቀም እስከዛሬ ብዙ ማወራቸው ቪዲዮዎች አሉ ፍሪላንስ ስራዎችን መስራት ትችላላችሁ ኢንፍሉዌንሰር ከሆናችሁ ተጽዕኖ ፈጣሪዎች ሆናችሁ ሰዎች በተለያየ መንገድ ልትጠቀሙ ትችላላችሁ በቪዲዮአችሁ ላይ ልትጠቀሙ ትችላላችሁ ሰራተኛ ከሆናችሁ ራሱ እዚህ ላይ እንደው ምን አይነት ሰዎች ናቸው ይሄን ኮርስ የሚወስዱት የሚለውን በዛውም ለመልሰው ይሄ ኮርስ ለሁሉም ነው የተከፈተው በእድሜ ገደብ አለው ስላችሁ በእድሜ ግሩፕ በኋላ ላይ ሳይን እንዴት እንደምናረግ አሳሳያችሁ በደንብ ታዩታላችሁና እድሜ ከዚህ እድሜ እስከዚህ እድሜ የሚላልና ለዩት ይላል ለኢትዮጵያን ወጣቶች ነው የሚለው እንግዲህ ምን ያህል ወጣቶች እስከምን እስከሚያካትተው ምንም አይነት ሰርች ላገኝለት አልቻልኩም ግን እድሜያችሁን አስገብታችሁ ሞክሩ እንደሚመስለኝ በጣም ፎከስ ማድረግ የፈለጉት ወጣቶች ላይ ያንግ እድሜ ላይ ያሉ ልጆችን ነው ግን በያንግ እድሜም ላይ ሆናችሁ በየትኛውም እድሜ ላይ ሆናችሁ ማመልከት ትችላላችሁ ምንም የሚያገዳችሁ ነገር የለም ሰራተኛ ሆናችሁ ስራ እየሰራችሁም ቢሆን ተማሪም ብትሆኑ ጀስት ዩቲዩበርም ብትሆኑ ኤኒ ሶሻል ሚዲያ ተጠቃሚዎችም ብትሆኑ ማንኛውም ሰው ገብቶ ይሄንን ኮርስ ከኢትዮጵያ የሆነ ሰው መውሰድ ይችላል ኦኬ ይሄንን ኮርስ ከአሜሪካ ሆኜ ወስደዋለሁ ካላችሁኝ እስካሁን ድረስ የአሜሪካ አላየሁበትም የተለያዩ የአፍሪካ ካንትሪዎች አሉ እንደነ ኬንያ but more specifically UAE አብሮ የሚሰሩት ከአፍሪካን ካንትሪዎች ጋር ነው ማለት ነው አሁን ደግሞ እንዴት አድርገን ሳይን አፕ እንደምናደርግ አሳያችኋለሁ ሳይን አፕ ለማድረግ etiocoder.net ሚለው ላይ ነው የምትሄዱት የዚህን ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ውስጥ አስቀምጥላችኋለሁ አሁን ወደ ስክሪኔ ካሜራዬን ላዙርና እንዴት ሳይን አፕ እንደምታደርጉ ደግሞ ላሳያችሁ አሁን እዚህ ላይ እንደምታዩት የምትሄዱት etiocode.et ነው ሶሪ ኔት መስሎኝ ነበር .et ነው ኦኬ ሊንኩን እንዳልኳችሁ ከዚህ ስር አስቀምጥላችኋለሁ እዚህ ዌብሳይት ላይ ትገቡና መጀመሪያ የምታደርጉት የት አገር እንዳላችሁ እዚህ ላይ እንደምታዩት 5 ሚሊዮን ኢትዮጵያውያን ኮደር አድቫንስ ሊትሬሲ ፎር ኢትዮጵያን ዩት ይላል ኦኬ እንግዲህ ወጣቶች ላይ ነው ያተኮረው እዚህ ጋር ትመጡና ጌት ስታርት ትላላችሁ ኦኬ ጌት ስታርት ስትሉ በሁለት የተለያዩ መንገዶች ልታመለክቱ ትችላላችሁ እነዚህም አንደኛው በኢሜይላችሁ ነው እኔ ሁሉ ጊዜ እቺ በርነር ኢሜይል አለችኝ እንትን የማደርገው ለእናንተ ይሄን ቪዲዮ ለመስራት ፐርፐስ ስለሆነ ነው ግን እናንተ በስነ ስርዓት በምትጠቀሙት ኢሜይል ገብታችሁ ትጀምራላችሁ ማለት ነው ኦኬ ሶ እዚህ ጋር ትመጣላችሁ ጌት ስታርት ስትሉ ወደ ኮርሱ ይወስዳችኋል እነዚህ ቅድም ያልኳችሁ Android developer fundamental data science fundamental programming fundamental እነዚህን አይነት ኮርሶች በአሁን ሰዓት አላቸው ለ5 ሚሊዮን ዴቨሎፐርስ እሺ ሶ እያንዳንዱን እየገባችሁ ምን እንደሆነ data science ምን እንደሆነ programming ምን እንደሆነ for Android የምትፈልጉ ከሆነ እነዚህን ትመርጣላችሁ የምታደርጉት I'm just going to go programming ላይ enroll ታደርጋላችሁ ማለት ነው ትመዘገባላችሁ እዚህ ላይ ስትመጡ እንደምታውቁት ኢንተርኔቴ very slow hopefully አንድ ቀን ይስተካከላል ከዛ ፕሮግራሚንግ ፋንዳሜንታል ሚለውን መረጥኩኝ ማለት ነው እዚህ ጋር መጣና to continue you have to log in ይላል you just click login ትላላችሁ በሎጊን ቅድም እንዳልኳችሁ የኢሜል አድሬሳችሁን መጠቀም ትችላላችሁ የጂሜል አድሬሳችሁ ወይም በፌስቡክ ሳይን አፕ ማድረግ ትችላላችሁ በፌስቡክ ሳይን አፕ ላድርግ የምትሉ ልጆች እኔ ብዙ ኢንካሬጅ አላደርግም እሱን አልደግፈውም ለምን አንዳንድ ጊዜ ፌስቡክ ላይ ምንጽፋቸው ምንነጋገራቸው ነገሮች ምናያቸው ነገሮች ለወደፊት ሊቀጥሩን እንኳን የሚችሉ ወይም ብዙ ኦፖርቹኒቲ ለሚሰጡን ሰዎች ብዙ ጊዜ ሶሻል ሚዲያችን ማሳየት አለብን ብያልገምትም ስለዚህ just ኢሜይላችሁን አስገቡና እኔ በርነር ኢሜይል ነው የምጠቀመው ሳይን አፕ አድርጉ ፌስቡክ በጣም ንጹህ ነው
እንደውም ብዙ ነገር ያገኙበታል የምትሉ ከሆነ ደግሞ ምንም ችግር የለም go ahead በፌስቡካችሁ ማድረግ ትችላላችሁ ከዛ ምንድነው የሚለው በኢሜል አድሬስ ኖቲፊኬሽን ልከናል በኖቲፊኬሽኑን ተመልከቱ ይለኛል ይሄውና ዩደሲ ይሄው ቬሪፊኬሽኑን አግኝቻለሁ በዛ መሰረት make sure ኢሜላችሁ ትክክል እንደሆነ then you're going to start file like typing your name okay and then GETACHEW ከዛ ፓስወርድ ስለ ፓስወርድ በጣም ብዙ አውርተናል በጣም ፓስወርዳችሁን ሴኩር እንዴት እንደምታደርጉ ቪዲዮ አለኝ ከዚህ ቪዲዮ ላይም ኮኔክት አደርግላችኋለሁ ሄዳችሁ እሱን ተማሩ እንዴት ፓስወርድ ሳይበር ሴኩሪቲ በጣም ቪዲዮዎች አሉኝ እሺ ይዋቸው ለእናንተም የሚጠቅሙ ይመስለኛል ከዛ ወደዚህ መተን ሳይን እናደርጋለን ማለት ነው ኦኬ ናው ገብተናል ምንድን እንደሞስት ኦሬዲ ያውቃለሁ ፕሮግራሚንግ ነው ሳይን አድርጌያለሁ በቃ እኔ እንደውም ለእናንተ ሳሳይ ነው እንጂ just login አድርጎ ለመግባት it takes I don't know አንድ ደቂቃ ማይፈጅም ከዛ እዚህ ጋር መተን ሬጅስትሬሽን ሰሚቱን እንትን ሞላለን ማለት ነው እዚህ ጋር ክሊክ አድርገው አይታችሁ ከሆነ ከዛ ሪኳየርመንት የሆኑ any እቺ አስትሪክ ያለባት ነገር ሪኳየርመንት ነች መሙላት አለባችሁ ቀደም እንዳልኳችሁ ኢትዮጵያ ኬንያ ሩዋንዳ ዩጋንዳ አለው አዘር የሚላለው ከዚህ ውስጥ ከሆናችሁ አዘር ብላችሁ ለምሳሌ ዩናይትድ ኤሚሬትስ ውስጥ ያላችሁ ሰዎችም ልትሞክሩ ትችላላችሁ ለአሁኑ we going to say ኢትዮጵያ እንላለን ከዛ ምን እንላለን የት ነው ያላችሁት የምትኖሩበትን አገር እዚህ ላይ ታስቀምጣላችሁ ማለት ነው I'm just going to say አዲስ አበባ ላለሁኝ ከዛ በኋላ የትኛው ሬንጅ ላይ ነው እድሜያችሁ ይላል እድሜያችሁን እንግዲህ እዚህ ላይ ነው እኔ ትንሽ for ለወጣቶች ተብሎ ስላለ እናንተ እንደምትሉት መንገድ የራሳችሁን መሙላት ትችላላችሁ I'm just going to put my age እዚህ ላይ ጄና አስቀምጣለሁ choose country ይላል ይሄ አሜሪካ የሚለውን ወደ ኢትዮጵያ ተወስዱታላችሁ ማለት ነው እናንተ በተለይ እንትን ስታደርጉ ሳይን ስታደርጉ ከኢትዮጵያ ቀጥታ ከሆነ ያው የሚያስገባችሁ ኢትዮጵያ ይሆናል ማለት ነው okay ኢትዮጵያ ታረጋላችሁ ስልክ ቁጥራችሁን I think 9 እኔ ዝም ብዬ ነው እሺ መጻፈው ይሄን ቁጥር የእውነት ቁጥር አይደለም እንደዚህ የሚባል ቁጥር ይኖራል ብዬ እንደዚህ አይነት ሰው ቁጥር እንዳትደውሉ ለማንኛውም እንትን አደርገዋለሁ ብለር ካረጋዋለሁ ሰው ዝም ብላችሁ ኢትዮጵያ ቁጥር ትጽፋላችሁ required ስለሚል ማለት ነው አንድ ሚስ አድርጌ እስቲ እንትን እንዳይለባችሁ ከዛ ምንድነው ጀንደራችሁ ይላል ፊሜል ትላላችሁ ሜል እና ወንድ ለሆናችሁ ከዛ ምን አይነት ትምህርት ተምራችኋል ይላል ላይክ የትምህርት እንትናችሁን አስቀምጡ ምን አይነት ፊልድ ውስጥ ነው ያላችሁት ይላል እዚህ ላይ የትምህርት ፊልድ ካላችሁ በስራ ፊልድ ካላችሁ መርጣችሁ አንዱን ማስቀመጥ ትችላላችሁ I'm just going to say business for this purpose the name of the education institution የተማራችሁበትን ማስቀመጥ ትችላላችሁ I'm just going to put እኔ የተማርኩበት what is the current employment status ይላል የምትሰሩ ከሆነ ሙሉ full time ሰራተኛ part time ከሆናችሁ freelancer ያላችሁን ማድረግ ትችላላችሁ full time maybe በብዛት ስቱደንት ብትሉ ጥሩ ይመስለኛል ስራ ካላችሁ አላማቸው ስራ እንድታገኙ ስለሆነ ለስራ ላሌላቸው እንዳይሰጡ if employed what is the name of the okay I'm just going to say student ቢያልፈዋለሁ if it is employee what is the name of it so I said student how many years of professional experience you have I'm just going to put 1 year what is your primary reason to enroll this start a new job learn a new skill whatever እናንተ የምትፈልጉትን ከዚህ ላይ መርጣችሁ ታሞላላችሁ how do you hear about this program ይላል you hear it ከማን ነው ከኔ ነው የሰማችሁት ስለዚህ other ትላላችሁ I mean ከሌላም ቦታ ከሰማችሁት you are more than welcome to add የምትፈልጉትን ከምታውቁት ከሆነ other እና future እንዲ other ስትሉ የት ብለው ከጠየቃችሁ please የኔን የዩቲዩብ ሊንኬን ስጡልኝ ከዛ I confirm ትላላችሁ
አያችሁ ይሄ ስልክ ቁጥር ችግር እንደሚሰጠኝ አውቀዋለሁ already okay so submit I think I have to put something in here I'm just gonna put your number now ሁሉን ካልሞላችሁ አያችሁ እቺን እንትን አያረግላችሁ አይለቅላችሁም ስለዚህ ሙሉን ከሞላችሁ በኋላ ማታቁት እንኳን ከሆነ ወይም ኤንኤ ልትሉት ምትችሉ ይመስለኛል ኦኬ ኤንኤ ብዬ ባስቀምጥ ይሰራ ይሆናል ብዬ ገምታለሁ ያ ይሰራ ዋው ኦኬ ስለዚህ ጽሁፍ መጻፍ አለበት ማለት ነው ኤንኤ አይሆንም ሜቢ ይሄንን ስላላረኩ ይሆናል n-a come on እና let me see ያ NA ምንም ሰራተኛ ካልሆናችሁ just NA በሉት ይሰራል NA ማለት non applicable እኔን አይመለከተኝም ማለት ነው then submit your finishing ይላል here you go congratulations you have enrolled into the program ይላል ማለት ነው በጣም ቀላል ነው ያው ለእናንተ ያሳየው ትንሽ ሰዓት ደቂቃዎች ይፈጃል እንጂ this is pretty much it okay ከዛ next ምንድነው የምታደርጉት you gonna start learning ያንዳንዱን እየገባችሁ ያንዳንዱን ክላስ ምን እንደሚመስል ውስጥ እየገባችሁ ማየት ነው እዚህ ላይ አሁን እንደምታዩት ፕሮግራም ፋንዳሜንታል እንጀምረሻል ይላል you get start ይላል you start here ከዚህ ቀጥላችሁ እያንዳንዱን እየገባችሁ እንዳሉት 6 እስከ 7 ሳምንት ይፈጃል ነው የሚሉት ጃቫስክሪፕትን single sign on you know and CSS and HTML and I might take this course እኔ በራሴ ነው HTML እየተማርኩ ያለው ስለዚህ it will be very interesting certification assessmentaችሁን ትሞላላችሁ ከዛ በኋላ I think የሆነ ፈተና ምናምን ሳይኖር አይቀርም that's what the assessment means ከዛ በኋላ ሰርቲፊኬሽናችሁን ታገኛላችሁ ማለት ነው እና ጊዜ ካለኝ ምናልባት ሞልቼው እንትኑን እየተማርኩት ልጨርሰው ይችላል በጣም HTML ኮደሩን ብማረው በጣም ደስ ይለኛልና ይሄንን ይመስላል በጣም ቀላል በጣም ሲምፕል ምንም ገንዘብ አያስፈልጋችሁም ከናንተ የሚያስፈልገው ጊዜ ብቻ ነው ጊዜያችሁን ደግሞ ብዙዎቻችን ሶሻል ሚዲያ ላይ ከመናቃጥለው ምናልባት እንደዚህ አይነት ነገሮች መማር ጠቃሚ ይመስለኛል ፍሪ ነው እንዳልኳችሁ በነፃ ገብታችሁ የምትወስዱት ክላስ ነው ከሁሉ በላይ ደግሞ አንዳንድ ጊዜ ብዙ ኦንላይን ክላስ ትምህርቶች በነፃ የሚሰጡትን ብዙ ቪዲዮዎች አሉኝ አንዳንዶቹ ሰርቲፊኬሽን የላቸው ምናምን ትሉኝ ነበርና ያሁኑ ግን ይሄኛው ሰርቲፊኬሽን አለው እንዲያውም ሰርቲፊኬሽኑ ዓለም አቀፍ እውቅና ያለው ሰርቲፊኬሽን ነው ስለዚህ ወርዝ ያደርጋል ወይ የተባባልነው ቀደም ጥያቄ ለመመለስ በጣም በእርግጠኝነት ወርዝ ያደርጋል ይሄንን ተምራችሁ ከዛ የራሳችሁን ሬዚሜ ፖሊሽ አድርጓት ሬዚሜ ደግሞ አጻጻፍ አሁንም እዚህ ቪዲዮ ላይ አስቀምጥላችኋለሁ የሰራኋቸው ቪዲዮዎች አሉ ሬዚሜያችሁ እንዴት እንደምታስተካክሉ ስራ እንዴት እንደምትፈልጉ ቪዲዮዎች አሉኝ ፕሊዝ ቻናሌ የገባችሁ አንድ እቺን ብቻ ቪዲዮ አትዩ ኦኬ ብዙ አይነት ቪዲዮዎች አሉና እነሱን ያያያችሁ ራሳችሁን ያሳደጋችሁ ሞር የተሻለ ዕውቀት የተሻለ ስራ ልታገኙ ትችላላችሁ by the way ይሄንን ቪዲዮ እንድሰራ ያ ምክንያት የሆነኝ አንድ ዩዘር ነው I don't know በስነ ስርዓት ካልኩት ወንዴ IF70C እዚህ ቪዲዮ እንትኑ ላይ የሱን ዩዘር ኔም ወይም ሴትም ከሆነች ወንድ I don't know አስቀምጠዋለሁኝ በዛ ጥያቄ መሰረት ነው ይሄንን ቪዲዮ የሰራሁት ለአንድ እንግዲህ ተመልካቼ ነው ተከታታይ ለሚባል ሰው አንዳንድ ጊዜ ጥሩ ጥያቄዎች ስጠይቁኝ ለእናንተ ባመጣም ደግሞ ጠቃሚ የሆነ ኢንፎርሜሽን ታገኛላችሁ ብዬ ሳስብ የራሴን ሪሰርቾች ሰርቼ የራሴን የሆነ እንትን አስቀምጬበት አመጣዋለሁኝና ዛሬ የዚህን ዩዘር ከዚህ ስር አስቀምጠዋለሁኝ የዚህ ዩዘር የጠየቀኝንም ጥያቄም የሱንም ሊንክ ወይም የሷንም ቻናል ዩቲዩብ ቻናሉን እዚህ ላይ ሊንክ አደርግላችኋለሁኝ በዛ ሰው መሰረት ነው ይሄን ቪዲዮ የተሰራው ለማለት ያክል ነው
ጥሩ ጥያቄዎችን ስትጠይቁ ለሌላም ጠቅማል ብላችሁ የምታመጡትን ጥያቄዎች እያየሁኝ አንዳንድ ጊዜ እንደዚህ ቪዲዮዎች ሰራባቸዋለሁና በጣም አመሰግናለሁ ስለ ጥያቄው ዩዘር ወንዴ እና በዛ መሰረት ነው እንግዲህ ይሄንን ቪዲዮ ዛሬ ሰራውላችሁ የተለያዩ ጥያቄዎች ካሏችሁ የኢትዮ ኮደር አይደለም የኢትዮ ኮደር ገብታችሁ ሞር ጥያቄ ጠይቁ ፈርቱን የተለያዩ ሊንኮች አሉ ያይነበብኩባቸው እነዚህ እንትኖች እንደ ፋና ብሮድካስት ፊውቸር አፍሪካን ኦኬ ኢትዮ ኮድ.ኢቲ ይሄንን በመጠቀም ሬዲትን በመጠቀም እነዚህን በመጠቀም ነው አሁን ያሳየዋችሁን ኢንፎርሜሽኖች ሞር ያገኘሁበት የተለያዩ ልጆችም ዩቲዩብ ላይ ሰሩ ሊኖሩ ይችላሉ የነሱንም እዩ ጥቅሙንም እዩ ለኔ ምንም ጉዳት ያለው አይመስለኝም ጊዜ እስካላችሁ ድረስ ተምራችሁ ሰርቲፊኬሽን ላያችሁ ላይ በጨመር አይጎዳም ስራም ባታገኙበት አትሊስት የሆነ ነገር ተማሩበታላችሁ ብዬ ተስፋ አደርጋለሁ ይሄንን ይመስላል እንግዲህ ለዛሬው ያለኝ ቪዲዮ በተከታታይ በሚቀጥለው ሌላ ቪዲዮ ደግሞ እስከምንገናኝ ድረስ ላይክ ሼር እንዲሁም ሰብስክራይብ ማድረግን እንዳትረሱ ቸርን ሰንብቱ